ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 20 2018 ዓ.ም ላይ እንገኛለን። በተለያዩ የሀገራችን አካባቢዎች ያለውን የ24 ሰዓት ዋና ዋና ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ የአማራ ክልል አካባቢዎች ከሚገኙ ኬስ ወረዳዎች ወይም ደግሞ የሰኔ ዘመቻ ሲደረግባቸው ከነበሩ አካባቢዎች መከላከያ ሰራዊቱ ለቆ መውጣቱን የሚገልጹ መረጃዎች አሉ። ይህንን ተከትሎ ፋኖ በርካታ አካባቢዎችን መልሶ እየተቆጣጠረ ሲሆን የብልጽግና የአካባቢው የአስተዳደር መዋቅር አባላትም ከተሞችን ለቀው እየወጡ ነው። ከመከላከያ ጋር አብረው ወደ ዋና ዋና ካምፖችና ወደ አውራ ጎዳናዎች መውጣታቸውን መረጃዎች ገልጸዋል። ከዚህ ጋር በተያያዘ በተለይ በሰሜን ወሎ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። በሌሎቹ የሀገራችን አካባቢዎችም ያለው ሁኔታ በተመለከተ እንደዚሁ ዝርዝር መረጃዎች አሉኝ። ወደ ሌሎች ዘመቻ እና የግንባር መረጃዎች ስንሄድ በተለይ በሰሜን ወሎና ደቡብ ወሎ ዞኖች እየተካሄደ ያለውን ወቅታዊ ወታደራዊና እንዲሁም ደግሞ የኃይል አሰላለፍ ውጊያ በተመለከተ ያሉ መረጃዎች ናቸው። በወሎ ቀጠና ከሰሜንና ከደቡብ ወሎ ከደቡብ ወደ ሰሜን በሚያቀኑ አቅጣጫዎች ከ33 ሺህ በላይ እግረኛና የተቀናጀ ኃይል በመመደብ ከፍተኛ ውጊያ እየተደረገ እንደሆነ ይታወቃል። የፋኖ ኃይሎች የተቀናጀ የመንግስት ማጥቃትን በመቀልበስ ንዑስና ስትራቴጂክ የሆኑ ከተሞችን መልሰው እየተቆጣጠሩ መሆናቸውን ዛሬ የወጡ መረጃዎች ያሳያሉ። ከተሞችንም ከበባ ውስጥ በማድረግ እንደዚሁ የኃይል የመበተን ስራ እየሰሩ እንደሆነም ገልጸዋል። የመንግስት ኃይል ከተሞችና ካምፖችን ለቆ እየወጣ እንደሆነም መረጃዎች ጠቁመዋል። በጎጃም በጎንደር እና በተለይ በተለያዩ አካባቢዎች ሰሞኑን ከነበሩት ዘመቻዎች ባሻገር መጠነ ሰፊ ወታደራዊ ዘመቻ ሲካሄድበት የነበረው የወሎ አካባቢ ዛሬ ብዙ ቦታዎች ተለቀው እየወጡ ነው። የህወሓትን እንቅስቃሴ ተከትሎ የመንግስት ኃይል ስጋቱን ወደዛ ግንባር ማዞሩን ተከትሎ ከህወሓት ወታደራዊ ዝግጅት ጋር ተያይዞ ወደ ተለያዩ ግንባሮች ለማንቀሳቀስ በመታቀዱ በርካታ አካባቢዎችን ለቆ እየወጣ ነው። ይሄ ለፋኖ በአካባቢው ያሉትን ቦታዎች ለመቆጣጠርና አካባቢያዊ የበላይነትን ለመውሰድ ምቹ ሁኔታ ፈጥሮለታል። ከዚህ ጋር በተያያዘ በተለይ በዛሬ በሰሜን ወሎ ዳውንት ወረዳ የመከላከያ የፖሊስ የሚሊሻ እንዲሁም ደግሞ የአካባቢው የብልጽግና አስተዳደር መዋቅር የወረዳውን ዋና ከተማ ኩርባን ከተማ ለቀው ወጥተዋል። ዋና ዋና አመራሮቹ ከመከላከያ ጋር ታጅበው ወደ ጋሸና ያቀኑ ሲሆን የቀረው ፖሊስና ሚሊሻ ደግሞ ወደ ወተየ ቆላና ጫሞጋ ተብሎ ወደሚጠሩ አካባቢዎች መበተኑ ነው የታወቀው። ከዚህ ጋር በተያያዘ እንደዚሁ ከ8 በላይ የሚሊሻ አባላትም በፋኖ መያዛቸውና ፋኖ ከተማዋን ሙሉ በሙሉ በቁጥጥር ስር መዋሉ ተገልጿል። በዚሁ ትዩ ደቡብ ወሎ መቅደላ ወረዳ ኮሬብና ደብረ ዘይት እንዲሁም ደግሞ ማሻ ከተሞችንም ሰራዊቱ ለቆ እየወጣ እንደሆነ ዛሬ ከአካባቢ የወጡ መረጃዎች ይገልጻሉ። ኮሬብና ደብረ ዘይት ሙሉ በሙሉ ተለቀዋል። ሰራዊቱ ከማሻም እየወጣ ነው። በአሁኑ ወቅት በማሻ ከተማ ጥቂት የፖሊስና የሚሊሻ አባላት ብቻ ቀርተዋል። በዚህ ግንባር ከፍተኛ ውጊያ ሲደረግ ነበር። ግንባሩንም ጀነራል ዘውዱ ሰጣርጌ ራሳቸው ሲመሩት የነበረው የመቅደላ ግንባር ነው። ዛሬ ለቆ እየወጣ ነው ተብሏል። በዚሁ በከለላ ወረዳም በምዕራብ ወሎ የወሎና ሸዋ አዋሳኝ በሆኑት አካባቢዎች ስልታዊና ጠቀሜታ ወሳኝ በተባሉት የደገርና አካባቢዎች የመከላከያና ሚሊሻ አካባቢውን ለቆ እየወጣ ነው። ደገር ካሁን በፊት ተደጋጋሚ የድሮንና የአየር ድብደባ የተፈጸመበት ወሳኝና ገዥ መሬት ነው። በተለይ ከፋኖ አንጻር ይህን ከተማ ፋኖ መልሶ ይዟል ነው የተባለው። በምዕራብ ወሎ አማራ ሳይንትና ቦረና ሳይንት በተለያዩ ቀጠናዎች እንደዚሁ ከሰኔ ወር ጀምሮ በዞኑ በሚገኙ ልዩ ልዩ ገጠራማ አካባቢ ሰፍሮ የነበረ የመከላከያ አድማ ብተናና የሚሊሻ ኃይል አካባቢዎቹን ለቆ እየወጣ እንደሚገኝና ፋኖ ደግሞ የነበሩትን ካምፖች በመክበብና በመቆጣጠር ወደፊት እንቅስቃሴ እያደረገ እንደሆነ ከየአካባቢ የወጡ መረጃዎች ገልጸዋል። በአማራ ክልል ካለው አጠቃላይ እንቅስቃሴ ጋር በተያያዘ ደጀን ተብሎ የተሰየመው ኃይል ውስጥ ብዙ ፖሊስና የሚሊሻ አባላት እየጠፉ መሆናቸውንም የሚገልጹ መረጃዎች ወጥተዋል። በአማራ ክልል በሚገኙ የተለያዩ ዩኒቨርሲቲዎች፣ ኮሌጆች፣ የሕክምና ተቋማት ውስጥ ደጀን በሚል ስም የተደራጀ የተቀናጀ ኃይል የ5 ቀናት ወታደራዊ ኦሪንቴሽን እና ግንዛቤ ማስጨበጫ ስልጠና እየወሰደ እንደሚገኝ የገለጹት የመረጃ ምንጮች ይህ ኃይል ከፌዴራል እና ከክልል ፖሊስ ከአድማ ብተና ከሰላም አስከባሪ ሚሊሻ ጋር ሆኖ ወደፊት ዘመቻዎችን ያደርጋል ነው የተባለው። ስልጠናው በመከላከያ ሰራዊት ከፍተኛ አዛዦች እየተሰጠ እንደሚገኝ የገለጹት የመረጃ ምንጮች ሰራዊቱ በክልሉ የሚገኙ በዞን ማዕከላት፣ በወረዳዎች እንዲሁም ደግሞ በሌሎቹ ተቋማት ሰፍሮ ይገኛል። ቀደም ሲል በተያዘው ክልላዊ እቅድ መሰረት 33000 ደጀን ኃይል አዋጡ ተብሎ በመከላከያ ለአማራ ክልል በተሰጠ ትዕዛዝ መሰረት ከፖሊስ ከአድማ ብተና ከሚሊሻና ከሌላ ተመላሽ ኃይል ነው ይህንን እያስገባ የሚገኘው። ከዚህ ጋር በተያያዘ ስልጠና የሚወስደው ኃይል በሚቀጥሉ ጥቂት ቀናት ወደ ግንባር ይንቀሳቀሳል ተብሎ ይጠበቃል። ከዚህ ጋር ተያይዞ የሚሊሻ አባላት በሌሊት ከካምፖች እየወጡ እየጠፉ ይገኛሉ። ደብረ ብርሃን እንዲሁም ደግሞ ምዕራብ ወሎ ፍኖተ ሰላም አካባቢ የወጡ መረጃዎች የሚያሳዩት
ከየአካባቢው መጥተው ስልጠና ይሰጣቸው የነበሩ ሚሊሻ አባላት በሌሊት መውጣታቸውና መጥፋታቸውን የሚገልጹ መረጃዎች ወጥተዋል። በሸዋ ቀጠና በሸዋሮቢት አቅራቢያ በሚገኙ የይፋት ቀጠናዎች አርማንያ ተብሎ በሚጠራው አካባቢ ፋኖ ድንገተኛ የጥቃት መፈጸሙን መረጃዎች ገልጸዋል። ዛሬ ሐምሌ 20 ንጋት 10 ሰዓት እስከ 11 ተኩል ድረስ በአካባቢው በሚገኝ የመከላከያና አድማ ብተና ሚሊሻ ካምፕ ላይ ፋኖ ጥቃት መፈጸሙን የገለጹት የመረጃ ምንጮች በዚህ ጥቃት በአካባቢው ማፉድና በተለይ አርማንያ አካባቢ ከፍተኛ ተኩስ እንደነበር መረጃዎች ገልጸዋል። ፋኖ የራምቦ ክፍለ ጦር ይህንን ጥቃት ፈጽሞ ድል መቀዳጀቱን ሲገልጽ የተቆጣጥሯቸው የነበሩ አካባቢዎችን ለቆ ለስልታዊ ዘመቻ ወደኋላ መውጣቱንም አሳውቋል። ይህንን ተከትሎ የፋኖ አባላት ከጥቃቱ በኋላ ከተማውን ለቀው ሲወጡ በተለያዩ አካባቢዎች ማፉድና አርማንያ ተብሎ በሚጠሩ 5 ቦታዎች ላይ የከባድ መሳሪያ ድብደባ እንደነበር የወጡ መረጃዎች ገልጸዋል። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት በውል አልታወቀም ነው የተባለው። ወደ ራያ አካባቢ ያሉ መረጃዎችን ሳስከትል በትግራይና በራያ ግንባሮች በትግራይ የሰራዊት እና የአስተዳደር አዳዲስ ምደባዎች መደረጋቸውን መረጃዎች ገልጸዋል። እየተደረገ ካለው ወታደራዊ ዝግጅት አንጻር ታደሰ ወረደ ይዘውት የነበሩ የትግራይ ታጣቂዎች ዋና አዛዥ ኃላፊነታቸውን ሙሉ በሙሉ ትላንትና እንግዲህ መነጠቁን የሚያሳዩ መረጃዎች ናቸው የወጡት። ቀደም ሲል የትግራይ ክልል ሰላምና ደህንነት ኃላፊ የነበሩት ሌተናል ጀነራል ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጁስ የትግራይ ታጣቂዎች ወይም ሰራዊት ዋና አዛዥ ሆነው ተሾመዋል። ይህንን ኃላፊነት ሌተናል ጀነራል ታደሰ ወረደ ለበርካታ ዓመታት ይዘውት የቆዩት ነበር። ጀነራል ታደሰ የትግራይ ጊዜያዊ አስተዳዳሪም የታጣቂዎች አዛዥ ሆኖም የቆየ ቢሆንም አሁን ከባለፈው ሚያዝያ ጀምሮ ከትግራይ ክልል ጊዜያዊ አስተዳዳሪነት አሁን ደግሞ ከህወሓት የታጣቂ አዛዥነት ሙሉ በሙሉ ተነስቶ ጀነራል ፍስሐ ኪዳኑ መተካቱን ነው መረጃዎች የሚያሳዩት።